ሐሴት ደረጀ ከድንቅ ቤተሰብ የተገኘች ኢትዮጵያዊት ናት። አባቷ በሹፍርና ደፋ ቀና የሚሉ እናቷ ደግሞ በፖሊስነት ሀገራቸውን የሚያገለግሉ ጥንዶች ናቸው። እነዚህ ባለትዳሮች እንዲየተሯሯጡ የሚያገኙትን ሳንቲም ልጆቻቸውን ለማሳደግና ለቁም ነገርም ለማብቃት ተጠቅመዋል። ከወለዷቸው ልጆች መካከል ደግሞም እንዲህ ሀገሯን በዓለም መድረክ ከፍ ማድረግ የቻለችው ሞዴል ሐሴት ደረጀ ናት። ሐሴት በአዲስ አበባ ነው የተወለደችው። ታታሪ ወጣት ናት። ለዓላማዋ መድከም ልማዷ ነው። እንዲህ ትልቅ ደረጃ መድረስ ደግሞም የልጅነት ህልሟ ነበርም። ዘንድሮ ታዲያ ሚስ ወርልድ ኢትዮጵያ በመባል የተዘጋጀውን ዓለም አቀፍ የቁንጅና ውድድር ላይ ለመሳተፍም ጉዟን ስትጀምር በቦሌ ዓለም አቀፍ አየር ማረፊያ በቪአይፒ ሳሎን በክብር ተሸኝታም ነበር። ዘንድሮ በህንድ ሃይድራባድ የተዘጋጀው ዓለም አቀፍ የቁንጅና ውድድር 130 ሀገራት የተሳተፉበት ትልቅ የቁንጅና ዝግጅትም ሲሆን በዚህ ውድድር የኢትዮጵያን መልካም ገጽታ ለማስተዋወቅ የሚረዳ ትልቅ ዓለም አቀፍ የቁንጅና ውድድርም ነበር። በህንድ ሃይድራባድ የተዘጋጀው ይሄው ውድድርም 72ኛው ሚስ ወርልድ ተብሎም ተመዝግቧል። በዚህም ኢትዮጵያን ወክላ በመወዳደር ሁለተኛ የወጣችው ሐሴት ደረጀ አነጋጋሪ ሆናለች። ያኔ ታዲያ ሐሴት የደስታ ጥግ ላይ ነበረች። የአፍሪካዋ ቆንጆ ተብሎ ስሟ ሲጠራም እንባዋን መቆጣጠር አቅቷት ታይታለች። በቃ ስኬት ማለት እንዲህ ነው፣ ለደከሙለት ዓላማ ከፍ ብሎ መገኘት። የሐሴት ስኬት ለበርካታ ወጣት ኢትዮጵያንና አፍሪካውያን ሴቶች ወጣቶች አርአያ እንደሚሆንም አያጠራጥርም።